መጽሐፈ ሩት ምዕራፍ 1 እንዲህም ሆነ፣ መሳፍንት ይገዙ በነበረ ጊዜ በሞዓብ ላይ ረሃብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከይሁዳ ቤተልሔም ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑኃሚን፣ የሁለቱ ልጆቹ ስም ማሎንና ኬሌዎን ነበር። ከይሁዳ ቤተልሔምም የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዚያም ተቀመጡ። የኑኃሚን ባል አቤሜሌክም ሞተ፣ እርሷም ከሁለቱ ልጆቿ ጋር ቀረች። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱም ስም ሩት ነበር። በዚያም 10 ዓመት ያህል ተቀመጡ። ማሎንና ኬሌዎንም ሁለቱም ሞቱ። ሴቲቱም ከባሏና ከሁለቱ ልጆቿ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኛቸው እህልም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከምትኖርበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን አለቻቸው፣ ሂዱ፣ ወደ አባቶቻችሁና ወደ እናቶቻችሁ ቤት ተመለሱ። በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነትን ያደርግላችሁ። እግዚአብሔር በየባላችሁ ቤት ረፍትን ይስጣችሁ። ሳመቻቸው፣ ድምፃቸውንም ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ፣ ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በወዲያ ያሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ፣ ተስፋ አለኝ ብል ዛሬ ሌሊትስ እንኳን ባገባ ወንዶች ልጆችንም በወልድ እነርሱስ ከሩቅ ትቆያላችሁን? ስለ እነርሱስ ባል ማግባትን ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወቅቷልና ከእናንተም የተነሳ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው አለቀሱ። ኦርፋም አማቷን ሳመች፣ ወደ ሕዝቧም ተመለሰች። ሩት ግን ተከተለቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞችበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን የሚለየን አንዳች ነገር እንደሌለ እግዚአብሔር እኔን ያደርግብኝ፣ እንዲሁም ይጨምርብኝ አለቻት። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። ሁለቱም እስከ ቤተልሔም ሄዱ። ወደ ቤተልሔምም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛልና መራራ በሉኝ እንጂ ኑኃሚን አትበሉ። በሙላት ወጣሁ፣ እግዚአብሔርም ወደ ቤቴ ባዶ እጄን መለሰኝ። እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ኑኃሚንም ከሞዓባዊቷ ምራቷ ከሩት ጋር ከሞዓብ ምድር ተመለሰች። የገብስም መኸር በተጀመረ ጊዜ ወደ ቤተልሔም ደረሱ።